ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ልጅ ለመውለድ ትክክለኛ ጊዜን ማቀድ ለብዙ ሴቶች ትልቅ ውሳኔ ነው። በአካላዊ ጤንነት ላይ ብቻ ሳይሆን በአእምሯዊ ዝግጁነት፣ በማህበራዊ ሁኔታዎችና በግል የህይወት ግቦች ላይ ተጽዕኖ የሚያሳድር ውሳኔ ነው። ሁሌም አንድ የተለመደ ጥያቄ አለ። አንድ ሴት ለመውለድ ትክክለኛ እድሜዋ ስንት መሆን አለበት የሚል ነው። በዚህ ቪዲዮ እናት ለመሆን ትክክለኛውን የእድሜ ክልል የሚወስኑ የህክምና ባዮሎጂያዊና ማህበራዊ ሁኔታዎችን እንመለከታለን። አብራችሁን ቆዩ። ከስነ ህይወታዊ ወይም ባዮሎጂካል አተያይ አንጻር የሴቷ የመራባት ደረጃ ወይም ፈርቲሊቲ ፒክ ከ20ዎቹ እድሜ እስከ 30ዎቹ መጀመሪያ ላይ ባለው የእድሜ ክልል ላይ ሲሆን ብዙ ጥናቶች እንደሚያሳዩት ብዙ ችግር የማያጋጥመው እርግዝና ወይም ሊስት ኮምፕሊኬሽን ያለበት የእድሜ ክልል ከ20 እስከ 35 ባለው የእድሜ ክልል ነው። ከ20 እስከ 29 ባለው የእድሜ ክልል ላይ መጸነስ በጣም ጥሩ ጊዜ እንደሆነ ይቆጠራል። እንቁላሎቹ ጤናማ ናቸው እና ሰውነትም በአጠቃላይ ጠንካራና የተሻለ ልጅን ለመሸከምና ለመውለድ አቅም ያለው ጊዜ ነው። እንደ ከፍተኛ የደም ግፊት ወይም የእርግዝና ጊዜ ስኳር በሽታ ያሉ የእርግዝና ችግሮች ወይም ፕሬግናንሲ ኮምፕሊኬሽንስ በአንጻራዊ ሁኔታ ዝቅተኛ ናቸው። ከ30 እስከ 35 ያለው የእድሜ ክልል ጥሩ የመራባት የእድሜ ክልል ቢሆንም የሴቷ እንቁላል ቁጥር ማነስና የኳሊቲ ወይም የጥራት መቀነስ ሊያጋጥም ይችላል። ሆኖም ግን በዚህኛው የእድሜ ክልል ውስጥ ያሉ በርካታ ሴቶች ጤነኛ እርግዝናንና ወሊድን የማከናወን እድላቸው ሰፊ ነው። ከ35 ዓመት እድሜ በኋላ ሴቶች በእርግዝና ወቅት ተጨማሪ ችግሮች ሊያጋጥሟቸው ይችላሉ። ስለዚህም ይህ የእድሜ ክልል ከፍተኛ የእናቶች የእድሜ ደረጃ ወይም አድቫንስድ ማተርናል ኤጅ እየተባለ የሚጠራው እንደ ከፍተኛ የደም ግፊት ወይም ፕሪክላምሲያ እና የእርግዝና ጊዜ ስኳር በሽታዎች የመሳሰሉት ችግሮች የመከሰት እድላቸው በዚህኛው እድሜ ክልል ከፍ ያለ ነው። የእንቁላል ብዛትና ጥራት በፍጥነትና በእጅጉ ስለሚቀንስ የመራባት አቅም መቀነስና እንደ ዳውን ሲንድረም ያሉ የጽንሱ ዘረመል ጋር የተያያዙ ችግሮች የጽንስ የአፈጣጠር ችግርን በማስከተል የጽንስ የአፈጣጠር ችግር እድልን ይጨምራል። በተጨማሪም በኦፕራሲዮን የመውለድና የጽንስ መጨንገፍ ወይም አቦርሽን እድልንም ከፍ ያደርጋል ወይም ይጨምራል። ነገር ግን ከ35 ዓመት በላይ የሆናቸው ሴቶች ለዚህም ተገቢውን የቅድመ ወሊድ ክትትልና እንክብካቤ ከባለሙያዎች ማግኘት ይኖርባቸዋል። ሆኖም ግን እድሜ ብቻውን ልጅ ለመውለድ ጥሩን ጊዜ አይወስንም። አእምሮአዊ ብስለትና የተረጋጋ ህይወት መኖር በወላጅነት ውስጥ ትልቅ ሚናን ይጫወታል። በዘመናዊው ማህበረሰብ ውስጥ ብዙ ሴቶች በብዙ ምክንያቶች ልጅ የሚወልዱበትን ጊዜ ያዘገያሉ። ለትምህርትና ሙያ እድገት፣ የፋይናንስ መረጋጋትን ለማምጣት፣ ትክክለኛውን የህይወት አጋር ለማግኘት፣ ለወላጅነት ያላቸው የአእምሮ ዝግጁነት ወይም በሌሎች ባልተጠቀሱ በርካታ ምክንያቶች እርግዝናን ሊያዘገዩ ይችላሉ። እነዚህ ምክንያቶች ብዙውን ጊዜ ለመጀመሪያ ጊዜ የእናትነት እድሜን ወደ 30ዎቹ መጀመሪያ ወይም ከዛ በላይ ያራዝማሉ። ይህም አንዳንድ ባዮሎጂያዊ አለመጣጣሞች ሊኖሩ ቢችሉም ብዙውን ጊዜ ወለደው ልጅ የተረጋጋ አካባቢን ይፈጥራል። እንዲሁም እናቶችን ጭንቀት ሲቀንስ ይስተዋላል። በዘመናዊው ዓለም ምንም እንኳን በእኛ ሀገር ተጨባጭ ሁኔታ አስቸጋሪ ቢሆንም አንዳንድ ሴቶች በ20ዎቹ ወይም በ30ዎቹ መጀመሪያ አካባቢ የእንቁላል ማቀዝቀዝን እንደ አማራጭ ይጠቀማሉ። ይህም ማለት ያደጉ እንቁላሎችን ከእንቁላል ማምረቻ ወይም ደግሞ ከኦቫሪ በመውሰድ ለዚህ በተዘጋጀ ማቀዝቀዣ ወይም ማቆያ ውስጥ በማስቀመጥ ሳያረጁና ሳይሞቱ ለረጅም ጊዜ በማስቀመጥ እርግዝና በሚፈለግ ሰዓት ከወንድ ዘር ጋር በማገናኘት የሚከናወን ነው። በተለይም በስራ፣ በትምህርት ወይም በጤና እክል ምክንያት ወይም በሌላ ምክንያቶች በጊዜው መውለድና ማርገዝ ላልቻሉ እናቶች ያደጉ ሀገራት እንደ አንድ አማራጭ በመጠቀም ላይ ይገኛሉ። በአጠቃላይ ከስነ ህይወታዊ ወይም ባዮሎጂካል አተያይ አንጻር ለማርገዝና ለመውለድ በጣም ጥሩ እድሜ ከ20 እስከ 35 ዓመት ባለው ጊዜ ውስጥ ነው። በተለይም ደግሞ ከ30 ዓመት በፊት ቢሆን የተሻለ ይመረጥ ነው። ይህም ጤናማ እርግዝና የመኖር እድሉ ከፍ ያለ ስለሆነ ነው። ይሁን እንጂ የጤና ሁኔታ፣ የግል የህይወት ግቦች፣ የአእምሮ ዝግጁነትና ማህበራዊ ሁኔታዎች ቤተሰብ ለመመስረት እና ልጅ ለመውለድ መቼ የተሻለ እንደሆነ ለመወሰን ሁሉም ሚና ይጫወታሉ። ሆኖም ለሁሉም ሴቶች የሚስማማ ጊዜ ሴቶች በጤናቸው በአኗኗራቸውና በፍላጎታቸው ላይ በመረጃ ተመስርተው ውሳኔ እንዲያደርጉ እድል ሊሰጣቸው ይገባል። ከጤና ባለሙያዎች ጋር መመካከርና ተገቢውን መመሪያና ድጋፍ ማግኘትም ይገባል። ውድ ተመልካቾቼ የዛሬውን ቪዲዮ በዚህ አበቃው። ስላዳመጣችሁኝ፣ ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረጋችሁን አትርሱ። እስከ ቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ። ሰላም ሁኑ።